ጥበብ ምንድን ነው ታውቃላችሁ? አታውቁም? ስለ ጥበብ ጥበብ ማለት አንድን ነገር የትና መቼ እንደሚያደርጉት ማወቅ ማለት ነው። ጥበብ ማለት እሱ ነው። የት ነው የምታደርገው? አንዳንድ ጊዜ ዝምተኛ ነን ብለን መናገር ያለብን ቦታ ላይ ዝም እንላለን። እንደ ድንጋይ መናገር የነበረብህ ሰዓት ላይ መናገር የሌለብህ ሰዓት ላይ ደግሞ ትለፈልፈል። ይሄው እኮ ችግር እሱ ነው። ዝም ባለበት ሰዓት መለፍለፍ፣ መናገር በሚገባ ሰዓት እድልህን ማባከን፣ ያንን ሰዓት ደግሞ አለመለየት። ጥበብ ማለት የት መቼ ምን ይደረጋል ብሎ መለየት ነው። ዕውቀት ማለት ምንድነው ብሎ መናገር ነው። ዕውቀት ማለት ይሄ አትሮንስ ምንድነው ብሎ ማወቅ ነው። ጥበብ ማለት ደግሞ ይሄንን አትሮንስ የት ነው የምጠቀመው፣ ለምንድና መቼ ነው የምጠቀመው ነው። ለምሳሌ ይሄንን አትሮንስ የራት ማቅረቢያ ማድረግ ልክ አይደለም፣ በቦታው በጊዜው መጠቀም ማለት ነው። ይሄን ሰሎሞን ይነግራቸዋል።